ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተከታታዮች እንደምን ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ኑሬያለሁ በእኔ እድሜ በጣም ብዙ አመት ኑሬያለሁኝ እና እኔ የኖርኩትን ህይወት እኔ ያሳለፍኩትን ህይወት ልጆች እንዲያሳልፉት አልፈልግም። ቢያንስ የተሻለ ነገር ይገባቸዋል ብዬ አስባለሁ። የተሻለ ነገር ልሰጣቸው እፈልጋለሁ። እኔም ከዚህ በኋላ የተሻለ ህይወት ይገባኛል ብዬ አስባለሁ። ለዛ ደግሞ ግዴታ በምንም አይነት መልኩ ቢሆን እንደዚህ መስራት እፈልጋለሁ። ሰርቼ ራሴን ቤተሰቤንም በዚህ መልኩ መቀየር እፈልጋለሁ። ታውቁታላችሁ፣ ብዙ አመት አረብ ሀገር ኑረናልም የተለየ ነገር የለውም። ተይዘን እንኳ ብንሄድ ድጋሚ የመጣት እድሉ እንጂ ጭራሽ የተሻለ ነገር ኑሮና አያውቅም። እና ቢያንስ አሁን ጊዜው የቴክኖሎጂ ነው። ኢንሻአላህ ላይክ ሁሉም ሰው እየተቀየረ ነው። በዚህ መቀየር እፈልጋለሁ። እኔ ብዙም አስተያየት ባሰጡኝ ደስ ይለኛል። ለምን እንደዚህ የምትዩ? ለምን እንደዚህ አትሆኝም? ለምን እንደዚህ አውቃለሁ ምን መሆን እንደነበረብኝ፣ ግን የፈለግኩትን መርጫለሁ። ከፈለጋችሁ መቀላቀል ትችላላችሁ። እመኑ። እኛ ቤተሰቦቻችን የተሻለ ነገር ቢያስቀምጡልን ኖሮ የሚሉን ነው። ምንድን ታውቃላችሁ? አይ ድሮ ጊዜ እንደዚህ ስጋ ልክ እንደ ቆሎ እየበላን ኑረን ነበር የሚባለው ሳ ያንን እንደዚያ ከሚያደርጉ ይልቅ ለወደፊት ልጆቻችን ብለው አስበው ጥሬት ቢያስቀምጡልን ኑሮ ስደት ባልወጣን ኑሮ ሳ ስለዚህ እኛም ለወደፊት ለልጆቻችን ቢሆን ለኛል ወደፊት ህይወት ያስፈልገናል እኮ ዘላለም በመዳብ መኖር አለብን። ዘላለም ህይወታችንን እኔ በጣም ብዙ አውቃለሁኝ። እኔ ሳልወለድ የመጡ አሉ እዚህ እኔ ሳልወለድ የሀገሬ ልጆች የማውቃቸው እኔ ሳልወለድ የመጡ አሉ። አሁንም አሉ፣ እየሰሩ ነው። በስ ልጆቻቸውን ያመጣሉ። እንዲሁም ልጆቻቸውን ደግሞ ለግድና ያመጣሉ። ከዚህ የተለየ አረብ ሀገር ለገረድ ሆኖ መኖር ምንም የተለየ ነገር የለውም። ቢያንስ የተሻለ የምንሰራው የተሻለ እየተሰራ ከሆነ ሶሻል ሚዲያ ላይ አድ ወጥተን ብንሰራ ሀራሙን ደግሞ አላህ እንጠይቅበታለን። ይሻላል ያኔ አላህ ግን ይጠይቀን። እኔ እንደዚህ እያቆላ እንትን እያልኩ አይደለም፣ ግን እዚህ የመጣችሁ ላይፍ ላይ መሆን የምትናገሩት የምትሉት ነው አትበሉ። ምክንያቱም አውቀን የገባንበት ነገር ነው እና እኔ አሁን እንደማያቸው የዛሬ 20 ምናምን አመት መጥተው ልጆቻቸውን መልሰው እንደሚያመጡ ሰዎች መሆን አልፈልግም። እኔም የተሻለ ህይወት ይገባኛል። ልጅነቴን በሰው ሀገር ከጨረስኩ ወጣትነቴን በሰው ሀገር ካሳለፍኩኝ ልጄ ከኔ የተሻለ ህይወት ይገባቸዋል። ልጆች ይገባቸው። የማስበው እኔ ያንን ነው። እናንተ ምን እንደምታስቡ ወላሂ አለም። ደርሳ እንዴት አድርጌ ላምጣት የምትሉት እናንተ ናችሁ። ልጄን ደርሳ በጠለብ ላምጣት በምን ላምጣት እያላችሁ የምትጨነቁት እኔ እንደዚህ አይነት ህይወት እንዲኖረኝ አልፈልግም። እኔ ይህን ያሳለፍኩትን ህይወት ልጆች እንዲያሳልፉት አልፈልግም። የስደትን ህይወት በጭራሽ እንዲጥሩ እድል አይቼው አላውቅም። እኔ በየቀኑ ዝቅ ስንደረግና ምናልባት አንዳንድ ቦታም የምንበላበት ሳህን እየተለየ ልክ እንደ ቆሻሻ እንደ ነጃሳ እየታየን የምንጠጣበት ውሃ ካሳ እየተለየ እንደዚህ አይደለ? የሳውዲ አረቢያ ኑሮ ምንም እኮ የተለየ ነገር የለውም። ዛሬ ደህና ቢሆኑ ነገ ዝቅ ያደርጉና ምንም ይሁን ምንም ያህል አመታት ኑሩባቸው ሰራተኛ ናችሁ እናንተ። የሳዑዲ አረቢያ ኑሮ መቼም እድል ሆኖ አያውቅም። ይህ ደግሞ ማድረግ የምንችለው በመጣው ሁሉ ነገር እድላችንን ተጠቅመን የተሻለ ነገር ማግኘት ምንም ችግር የለውም ምን እስከማስበው ድረስ። ምክንያቱም እኛ የተሻለ ህይወት ባናድግ ቢያንስ እኛ መማር ፈልገን ካልተማርን በሀገራችን ወጣትነታችንን ማሳለፍ ፈልገን ካላሳለፍን ቢያንስ ልጆቻችንን ይገባቸዋል። ልጆቻችን የተሻለ ህይወት ይገባቸዋል ብዬ አምናለሁ። እኔ ያሳለፍኩትን ህይወት ሙስታሂል ልጆች እንዲያሳልፉ አልፈልግም። በሰው ሀገር መንጣትን የሆነ ነገር አጥቶ ማድረግ ፈልጎ አለማድረግን ልጆች እንዲያጡ አልፈልግም። ይህን ነገር እንዲሆኑ እንዲሰማቸው አልፈልግም።
ሙስታይል ከኛ የተሻለ ህይወት ይገባቸዋል ብላችሁ ማሰብ አለባችሁ። ልጆቻችሁን እንዴት አድርጊ ደርሳ ላምጣት የሚለውን ነገር አይደለም። አብዛኛው እያየን ያለ ነው። አሁን የዛሬ 20 ምናምን መጣችሁ ልጆቻችሁን ታመጣላችሁ። አሁን ልጆቻችሁን እንኳን እያመጣችሁ ነው እየተበደራችሁ ሁሉ አብዛኞቻችሁ። የእናንተ 20 ምናምን ዓመት በሰው ቤት ሰራተኛ ሆኖ ዝቅ ብሎ መኖር ተንቋሾ መኖር አንሶ ልጆቻችሁን ማምጣችሁ እንደዛ ታደርጋላችሁ። ያ ማለት ደግሞ ሳዑዲ አረቢያ ምንም ያህል ዓመት ቢኖር ምንም ያህል ለውጥ እንደሌለ እኮ ነው የሚያሳየው። እኔም ያኔ ኑሬበታለሁ፣ አይቼዋለሁ። ምንም የተለየ ነገር የለም። ተይዤ ሂጃለሁ፣ ተመልሼ መጥቻለሁ። ምንም የማደርገው ነገር ስለሌለ በአረብ ሀገር በሰራሁት አብዛኞቻችን ቤተሰብ የምንረዳም አለን። ምንም የተለየ ነገር አድርገን የማናውቃለን። ሂደን ኢትዮጵያ እንኳን ለአመት እንኳን መኖር የማንችልበት ነገር ነው ያለን። አመት እንኳን በስነ ስርዓት መኖር አንችልም በሀገራችን ላይ እና ውዶች ዩቲዩብ የምትሰሩ እንደጋገፍ፣ አይዟችሁ፣ አብረን እናድጋለን። የማትሰሩ ደግሞ ከፈለጋችሁ አበረታቱን ነው ማበረታታት ከቻላችሁ ማለት ነው። ማበረታታት ካልቻላችሁ ደግሞ ተውት። ማለፍ እኮ ይቻላል። ገብታችሁ እንደዚህ ነው መሳደብ መሆናችን እንዳለች ማለት አስፈላጊ አይደለም። ብዙ ልጆቻችን አሉ እንደዛ የምታደርጉ እና እንደዛ ማድረግ አስፈላጊ አይደለም ውዶችዬ። ከቻላችሁ አበረታቱ፣ ካልቻላችሁ ደግሞ እለፉ። ማለፍ ይቻላል፣ ግዴታ አይደለም። የሆነ ቦታ ላይ ገብታችሁ ኮሜንት መጻፍም ሆኖ ያንን ሰው መናገር ጠይብ ያትምከሩ አይደለም። በስነ ስርዓት በስነ ምግባር ብትመክሩ ደስ ይለኛል፣ አንዳንድ ሰዎች ማለት ነው። እና ይሄን ለማለት ነው ውዶቼ። እወዳችኋለሁ። በጣም አመሰግናለሁ ለምታበረታቱኝ፣ ከልብ አመሰግናለሁ።